ሃይ እንዴት ናችሁ? ከስልጤ ክርስቲያኖች የተፈናቀሉበት ትክክለኛው ምክንያት ምን እንደሆነ ታውቃላችሁ? የሙስሊም ልጆች እስልምና በቃን እያሉ በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ጓደኞቿ መረጃ አዳምጡት። በነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው መጥተው አርሴማ ቤተክርስቲያን የተገኙ ከእንደገና ደግሞ የሚያናድደው ነገር እዛ ያሉ ቄሳውስቶች ደግሞ ከሚገርማችሁ ጸበራጅ ተውባቸዋል። ባልጆቹ ጸበራጅ ተውባቸዋል። ሶስት ልጅ ታመምባት ያልኳችሁ ሴት ማለት ነው ሩያ ትባላለች። የሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት እናቷ ቤት መጣ ጠፍታ አልገባችም። መጣ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነውና ቪዲዮውን እንደሰማችሁት ነው። ሰውየው ያዘውን ባያለቀሰ ነው አይደለ? በሀገራችን አንድ አባባል አለ። ይኸውም ላም እሳት ወለደች አሉ እና እንዳትልሰው እሳት ነው ፈጃት፣ እንዳትተው ደግሞ ልጇን አሳዘናት። የዚህ ሰውዬም ታሪክ እንደዛ ነው። ልጁ ከፈረችበት። በስልጥ ያሉትም አብዛኞቹ በፓርት 2 አሳያችኋለሁ የኡስታዞች የሼኮች ልጆች ናቸው የከፈሩት እና ይሄ ነገር በጣም አስደንግጧቸዋል። ስላስደነገጣቸው ዝም ብለው እንዳይቀመጡ ልጆቻቸው ከፍረዋል። እንዲህ የሚል ትእዛዝ ደግሞ አለ ሱራ 290 እና ሱራ 839 ላይ ሁከት እስከሚገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ግደሏቸው የሚል ትእዛዝ አለ። ስለዚህ በእስልምናው አንድ ሃይማኖት ብቻ ነው የሚፈቀደው። በሱራ 290 እና በሱራ 839 ላይ እንደሚናገረው ሃይማኖት ለአላህ ብቻ እስከሚሆን ተጋደሏቸው ይላል። እንደገና ሱራ 95 ላይ የተከበሩ ወሬዎች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚል ትእዛዝ አለ። ነብያቸው ደግሞ እንደዚህ የሚል ትእዛዝ ሰጥቷል። ሱናን አልናሲያ 459 ላይ ኢብን አባስ እንደዘገበው እንደዚህ ይላል። ኢብን አባስ said the messenger of Allah said whoever changes his religion kill him ይላል። ስለዚህ ማንኛውም ሰው እምነቱን ከቀየረ ግደሉት ይላል። አሁን እንግዲህ ልብ አድርጉ። ልጆቻቸው ናቸው እምነታቸውን ቀይረው በቤተ ክርስቲያን የተገኙት። በኢትዮጵያ ሕግ ደግሞ መግደል አይፈቀድም፣ እንዳይገድሉ አይፈቀድም። እንደገና ደግሞ አሁንም እንዳይገድሉ የኢትዮጵያዊ ባህል ስርዓት ወግ ልጅም መግደል ትንሽ ይከብዳል። እነኚህ ሰዎች ተጨንቀዋል። ልክ ላሟ እሳት ወልዳ እንዳትልሰው እንደፈጃት እንዳትተው ልጇ እንደሆነባት ሁሉ እነኚህ ሰዎችም ልጃቸው ከፈሩባቸው፣ ክርስቲያን ሆኑባቸው። ዝም ብለው እንዳይቀመጡ ነብያቸው ምን ይላል? ግደሉ፣ እምነታቸውን ከቀየሩ ግደሉ ይላል። ልብ አድርጉ። እምነታቸውን ከቀየሩ ግደሉ የሚል ትእዛዝ አለ። ስለዚህ ምን ማድረግ አለባቸው? ክርስቲያኖች በመተት ነው በድግምት ነው ልጆቻችንን ያከፈሩት ብለው ክርስቲያኖችን አባረሩ። ልጆቻቸውን በግዴታ ዘዋቸዋል። አሁን እየጮህን ያለነው እኛ ለማን ነው? ክርስቲያኖች ለተፈናቀሉት ነው። ኢቭን ለልጆቻቸው ራሱ ፍትህ እንጠይቃለን። ይሄን ቪዲዮ በአጋጣሚ ታማችኋል ተብላችሁ የተያዛችሁ የሙስሊም ሴቶች ክርስቲያን ሆናችሁ በግዴታ አሁን ወደ ቁርአን ቤት የተላካችሁ ይሄን ቪዲዮ ከሰማችሁት አንድ ቀን ራሳችሁን ስትችሉ ከቤተሰቦቻችሁ ነፃ ስትወጡ ወደ ክርስትና እንደምትመለሱ ተስፋ አደርጋለሁ። ታጋንንት ነፃ የሚያወጣ ሃይማኖት እንዳለን አይታችኋል ማለት ነው። ጸበል ረጩባቸው ብሏል። አዎ ጸበል ሊረጭባቸው ይችላል። መቼም ሐኪም ቤት ሄደህ ዶክተሩ ለምን መርፌ ወጋህ ለምን መድኃኒት ሰጠሁ ልጄን አትልም። የሄድከው ሐኪም ቤት ለምንድን ነው? መድኃኒት ፈለጋ ነውና። ቤተ ክርስቲያንም ከመጣች ፈውስ ፈልገው ነው የመጡ፣ ጸበል ይረጫሉ። በየጸበል ቦታ ሄዱ። ብዙ ንቃብስት ሴቶችን፣ ብዙ ሙስሊም ሴቶችን፣ ብዙ ሙስሊሞችን ታገኛላችሁ ጸበል ሊጠመቁ የሚመጡ ማለት ነው። ስለዚህ ቤተ ክርስቲያን መጥተው መድኃኒታቸው ተሰጣቸው። መድኃኒት ለምን ተሰጣቸው ብሎ ክስ አያስኬድም። ስለዚህ ሚስጥሩ ይግባችሁላችሁም። ሚስጥሩ ከገባችሁ ይሄንኛውንም ማለት እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ያ ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው።